የተገባው ስድማ ከሚየፈታው ለሌላ ዘመን ክብሮን ሞትና ትንሣኤውን ከባድ ያለበት አንበሳ ሞትን ድል ለተነሳ ከሞት ተነሳ ኢየሱስ ከሞት ተነሳ መቃብሩን ወደ ገባ ከሞት ተነሳ የይሁዳ አንበሳ የፈታው ሌላ ዘመን ክብሮን ሞትና ትንሣኤውን ከባድ ያለበት አንበሳ ሞትን አድርጎ ለተነሳ ሌላ ዘመን ክብሮን ሞትና ትንሣኤውን የሚልስ ከሞት ተነሳ ኢየሱስ የይሁዳ አንበሳ እግዚአብሔር ስለዛሬው ቀን የተባረከ ይሁን። በእድሜያችን አንድ ቀን ስለተጨመረልን እግዚአብሔር ይባርክ። የእግዚአብሔር ምሕረት ነው አንድ ደቂቃ ነው የሚሰጠንና ስለዚህ ስለዛሬው ቀን እግዚአብሔር ይባርክ። እና ሁላችንም ማሞታችን ዝቃለ ጌታን እንጠራለን። ሁላችን ሕዝቅኤል ምዕራፍ 10 እንከፍታለን። ከዛም በፊት ግን እሱ ቃል የከፈታችሁ ወደዚህ ጋበዙኝን የአብያተ ክርስቲያናት ህብረት መልእክቴን ተቀብለው እግዚአብሔር የነገረኝን ስነግራቸው እንደ እግዚአብሔር ሰው ስለተቀበሉኝ እቺን ያደግኩባትን የተወለድኩባትን የምወደውን ህዝቤን እንዳገለግል እድል ስለሰጡኝ በተለይም በዚህ ሆሳዕና ማህበረ ምዕመናን በአጠቃላይ አብያተ ክርስቲያናትን እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ ብላለሁ። እግዚአብሔር ብሩክ ባርኳቸው፣ እግዚአብሔር ይባርካችሁ፣ እግዚአብሔር በአንድነት ይባርካችሁ፣ እግዚአብሔር በፍቅር ይባርካችሁ፣ እግዚአብሔር በመቀባበል ይባርካችሁ። እሳት በእጆቻቸው ላይ ይረፍ፣ እሳት በእጆቻችን ላይ ይረፍ፣ እሳት በእጆቻችን ላይ ይረፍ። የወንጌል እሳት ምድር ላይ እንበትናለን። የወንጌል እሳት በኢትዮጵያ ምድር እንበትናለን። ይህንን የወንጌል እሳት በዚህ ከተማ እንበትናለን። ይህ እሳት አይቆምም። ይህ እሳት አይደፈንም። ይህ እሳት አይጠፋም። ይህ እሳት አሁን እርግማንን ይሰብራል። ይህ እሳት ደዌን ይነቅላል። ይህ እሳት ሽባን ይተረትራል። ይህ እሳት እርኩሰትን ያጠፋል። ይህ እሳት ጣዖታትን ይሰብራል። አሜን። አሁን እግዚአብሔር የነገረኝን እያንዳንዱ ነግራችኋለሁ። አሁን እግዚአብሔር ይባረክ። ብዙዎቻችን በቃለ ሕይወትና በመከኒሱ ነው መጀመሪያ ያደግነው። እኔ እዛ ባደኩበት ጠዋት የማለዳውን ቃለ ሕይወት እንሄዳለን፣ ቀጥለን ደግሞ መከኒሱ እንሄዳለን። በአንድ እንደ ቤተሰብ ሆነን ያደግነው ወገኖቼ። ልዩነትን እኔ አላቅም ነበር። ክብር ለኢየሱስ ይሁን። አረ አሜን። ስለዚህ የቃል ሙላት ችግር የሚገጥመን አይመስለኝም። አሁን የመንፈስ እሳት ነው እግዚአብሔር የተደበቁ መርገሞችን የሚሰብረው። እግዚአብሔር ያሳየኝ ነገር አለ። እጆቻችን ሁሉ ወደዚህ ከመዘርጋታችን በፊት ልክ የማርያም ቤተክርስቲያን ፊት ለፊት ላይ ድሮ ትንሽ ያረቄ ቤት ነገር ነበረች። አሁን ያው ፎቅ ስለሆነ አናውቅም። የሆነ ባህር ዛፎች ነበሩ። እዛ ስር ላይ ከአሜሪካ አገር የ666 መጽሐፍ ተገዝቶ ይቺ ምድር አብያተ ክርስቲያናት የእግዚአብሔር ሕዝብ በሰማው ቃል እንዳይኖር እርስ በርስ እንዲብላሉ የኤልዛቤል መንፈስ ከተማይቱን እንዲቆጣጠር የ666 መንፈስ በሴት ስም የተቀበረ የእርግማን ድግምት
የተቀበረ አለ። አሁን ሁላችን እጃችን ወደዚህ እንዘረጋለን። የእግዚአብሔር መልአክ ይመጣል። እቺ ምድር በኤልዛቤል መንፈስ አትመታም። አሜን። ይቺ ምድር በ666 መንፈስ አትመታም። ወንጌል ያሸንፋል። ወንጌል ያሸንፋል። የሕዝብ ልብ አይከፈልም። አሜን አሜን በሉ ከኔ ጋር ሁላችንም። ስለዚህ አሁን አብረን ነው የምናገለግለው። ሁላችንን እንቆማለን። እጆቻችንን ወደ እግዚአብሔር እንዘረጋለን። ወደዚህ በሰማይ ታላቅ የሆንክ እግዚአብሔር እኛና ሕዝብ በፊት ቆመናል። መላእክቶች አሁን ይምጡ። የት ቦታ እንደተቀበረ የሚያዩ መላእክቶች ደግሞ ያንተ መንፈስ ይህንን እርግማን ድግምት የ666 መንፈስ ክርስቲያኖች ያራቆተ ክርስቲያኖች ልጆቻቸው ዓለማዊ እንዲሆኑ አገልጋዮች በርኩሰት እንዲያዙ አገልጋዮች በዝሙት እንዲያዙ መውጣት ወደ ማይፈልጉ ሕይወት እንዲገቡ መኖር የማይገባውን ሕይወት እንዲኖሩ እያስለቀሰ የማረከው እያስዘመረ ትንቢት እያስነገረ ነገር ግን ሕዝቡን ያራቆትክ የ666 መንፈስ በመጽሐፍ የተቀበርክ በሴት ስም የተቀበርክ በኢየሱስ ስም በኢየሱስ ስም በኢየሱስ ስም ሪሊጅን ስፒሪት ሃይማኖተኛ ነኝ የምትል ሁሉንም ሃይማኖት ፕራክቲስ አደርጋለሁ የምትል የሁሉም ሃይማኖት ውስጥ አለሁ የምትል በኢየሱስ ስም በኢየሱስ ስም በኢየሱስ ስም ለመጨረሻ በኢየሱስ ስም ሃሌሉያ። አንድ አውሬ ገደልን። አሜን። ይህ መንፈስ አፈ ክርስቲያን የሆነ መጸለይ እንዲያቅት ቃል ማንበብ እንዲያቅት እየዘመርክ እየሰለበ መንፈስ ነው። ትንቢት እየተናገርክ ጾም ጸሎት ውስጥ ሆነ ውስጥን ተንበርክከህ የሚያስክድ መንፈስ ነው። ተወጋ ፈረሰ። ሃሌሉያ 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 አሜን። እግዚአብሔር አምላክ በየዩኒቨርሲቲ ውስጥ ላይ ዓለምን የሚመሩ ምሁራንን ይነሱ ዘንድ ጸለይን። ከደቡብ የተቀቡ ትውልድ ይነሱ፣ መንግስታት ይነሱ፣ ኃያላን ይነሱ፣ ከምዕራብ ይነሱ፣ ከምስራቅ ይነሱ፣ ከሰሜን ይነሱ። እግዚአብሔር ሆይ ኢትዮጵያ በዓለም ላይ አንደኛ ትሁን። በዓለም ላይ አንደኛ ትሁን። የወንጌል ሚሽነሪ ትሁን። እግዚአብሔር ሆይ በድህነት አትታወቅ። ለድህነታችን ምክንያት ወንጌልን መቅበራችን ነው። ለድህነታችን ምክንያት ጠንቋይና አስማተኛ፣ መተተኛ፣ ደብተራ መጽሐፍ ገላጭ መሆናችን ነው። አቤቱ ማረን፣ አቤቱ ማረን። ወንጌል ይናገር፣ ወንጌል ይምራ። አሜን በኢየሱስ ስም። እኔ ብዙ የታሪክ ሰው አይደለሁም። ነገር ግን የኢትዮጵያ የድህነታችን ምንጩን ብትመረምረው ምን እንደሆነ ታውቃለህ? አስማተኛና መተተኛ መሆናችን ነው። ወንጌል ከማንም ይልቅ ቀርብ የመጀመሪያ በእጃችን ገባ። ወንጌልን አጣመምንና ለደብተራ፣ ለድግም፣ ለጥንቆላ፣ ለአስማት ተጠቀምን። ወንጌል ካገለገልከው ያገለግልሃል፣ ከቀለድክበት ደግሞ ይቀልድብሃል። እንደ ወንጌል ከባድ የለም። ወንጌል ተጠንቅቀህ የምትይዙ እሳት ነው። እሳት ጨብጦ በሰላም የምተኛ የለም። እሳትን በጥንቃቄ ከተጠቀምክ ግን ምግብ ያመስላል፣ የማይሆን ነገር የለም። አሜን አሜን። ወንጌል እየተናገርክ
አትስረቅ። ወንጌል እየተናገርክ ምንም ነገር አታደርግ። ስለ ወንጌል ያየኛል፣ እግዚአብሔር ያየኛል፣ አልዋሽም እያልን ነው መኖር ያለብን። ኧረ አሜን። ጸዳ 04 አሜን። አሁን ደግሞ 03 ጸዳ አይደል? እኔ በነበርኩ ጊዜ 04 03 ነው። አሁን ምን እንደምትሉ አላውቅም። ስለዚህ በእኔ ዘመን የነበራችሁ ትከተሉኛላችሁ። እሺ አሜን። 03 የምንለው ወደ ሆስፒታሎች የነበረው 03 ነው። ይሄ ደግሞ 04 ነው። የ04 ልጅ ነበርኩ። አሁን ደግሞ በጣም ከፍተኛ ስራ፣ ሌላው በጣም ከፍተኛ ንግዱን ዓለም የያዘ ነጋዴ ጥቂት ጊዜ እዚህ ሆሳናው ሰርተ ካልወጣህ በስተቀር ተሽመድመዳት ነው የምትቀረው። የተወሰነ ጊዜ ሰርተ መውጣት አለብህ፣ መመለስ አለብህ። እና የኢትዮጵያ በተለይ የዚችን ምድር ንግድ የተቆጣጠረ መንፈስ እና ትልቅ ማዕድኖች በዚህ ምድር ላይ ያሉ ማዕድን እንዳይወጣ የተጠቀለለ ጥቁር ዘንዶ አለ። የት እንዳለ ታውቃላችሁ? የድሮ አራዳ ገበያ የሚያውቅ ልክ ሌባሻ ሰፈር የሚባል ነገር ታውቃላችሁ? እኔ በደንብ አላውቅም። እዛ ሌባሻ ሰፈር አካባቢ ላይ የሞራቴና የጅብ መንፈስ አለ እና የእብደት መንፈስ በጣም ይሰራበታል። በዛ አካባቢ ላይ ጉስቁልናና በጣም ድህነት ይሰራበታል። እግዚአብሔር ያንን መርገማውን ያጸዳል። ኧረ አሜን፣ ኧረ አሜን። እንደውም ብዙ ነገሩ የተሻሻለ መካነ ኢየሱስ ቸርችውን እኔ የሰማሁት መጀመሪያ እዛ ቸርች ስለከፈታችሁ እግዚአብሔር ይባርካችሁ። ኧረ አሜን። አሁን እጃችን ወደዛ እንዘረጋለን። የእግዚአብሔር ሰራዊትን አትርሱ። በሰማይና በምድር ታላቅ የሆንክ እግዚአብሔር ሆይ በአራዳ ገበያ ዳገቱ ላይ ያለ እርግማን፣ የዳገቱን ጠቅልሎ የያዘው ዘንዶ፣ በዚህ ምድር ላይ ያለ የወርቅ ክምችት እንዳይገኝ፣ ትልቅ የወርቅ ክምችት ያለውን ብዙ በረከት ያለውን ማዕድናት እንዳይወጡ፣ በረከት ህዝቡ እንዳይበላ፣ ምድሪቷ ላይ ያለውን በረከት በተለይ ነጋዴዎችን እያሽመደመደ ምጥል፣ በተለይ ተወላጆቹን እያሽመደመደ ምጥል። አሁን ክፉ በዛ አካባቢ ላይ በሌባሻ ሰፈር በአራዳ ዙሪያ ላይ የምሰራ የእብደት መንፈስ፣ የጅብ መንፈስ በኢየሱስ ስም፣ በኢየሱስ ስም ምን ይለኛል? ቀን ቤተክርስቲያን ማታ እንደ ጅብ እንድጮህ ማድረግ እኔ ነኝ እያለ እንደ ወንድ ቆሞ ሲፎክር ሰማለሁ። በሉ ተነሱ። ይህ ሁሉ የእግዚአብሔር ሰራዊት እያለ ጅብ አይቆምም። ኧረ አሜን። በአንበሳ ፊት እንኳን አልቆምም፣ እንኳን በእኛ ፊት። አሁን አንድ ጊዜ በኢየሱስ ስም የጅብ መንፈስ፣ በኢየሱስ ስም የእብደት መንፈስ፣ በኢየሱስ ስም የክስረት መንፈስ፣ በኢየሱስ ስም የጥላቻ መንፈስ፣ በኢየሱስ ስም የዘረኝነት መንፈስ፣ በኢየሱስ ስም ውደቅ፣ ውደቅ፣ ውደቅ። ማዕድኑን ልቀቅ፣ ንግዱን ልቀቅ፣ ትምህርቱን ልቀቅ፣ ህዝቡን ልቀቅ። ትልቅ ስራ ነው። ዛሬ ነጋዴዎች ሙሉ አስራታችሁን ለቤተ ክርስቲያን ለወንጌል ስራ መስጠት አለባችሁ። ኧረ አሜን፣ አሜን። ንግድ ብቻ አይደለም፣ በተለያየ አይነት ፕሮጀክት ላይ ትምህርት ቤት ክፈቱ፣ ምን አድርጉ፣ የሆነ ነገር ይሁን። እግዚአብሔር ዛሬ ንግዱንና ስራዎችን የተለያየ ፕሮጀክቶችን ያዘው አውሬው ተወጋ። አሜን። የተለያየ ልማቶችን ያዘ አውሬ ተወጋ። ልማት እየተሰራ ባዶ እጅ መግባት በቃ። ልማት ተሰርቶ ድካም መሆን በቃ። ምድሪቷ እህል ትስ። አሜን። እግዚአብሔር ብሩክ ይሁን። አሁን ደግሞ ወደ ግንብቹ መስመር እንሄዳለን።
01ን አስለቅቀናል። አሁን ምን እንደምትሉ ስለማላቅ ይቅርታ። አራዳ ማለት 01 ነው። አሁን ደግሞ ወደ ግንብቹ መስመር የካቲት ትምህርት ቤት ፊት ለፊት እዛ አካባቢ ላይ የነብር መንፈስ እና ልክ እዛና በዚህ በሶሮ አካባቢና በባዶጎ አካባቢ ላይ እንደውም እንደ አርማችን አድርገን ሀዲዮስ ከቤራ እንላለን። እሱን መቃወም አይደለም፣ አሜን፣ እሱ ጥንካሬያችን ነው። ነገር ግን እኔ የመንፈሱን አሰራር ነው መቃወመው። ኧረ አሜን። እሺ በአልጋ አልገባሁም አደራቸው። ነገር ግን ይሄ ተቆጪ የሚያደርግ በትንሽ በትልቁ ብግን የሚያደርግ መንፈስ፣ እርስ በርስ የሚያብላላ መንፈስ፣ ደመጣጭ መንፈስ በዚህ በግንብቹ መስመር ላይ ያለ ይወድቃል። ኧረ አሜን። ይወድቃል፣ ይወድቃል። ኋላ የሚያስቀር መንፈስ፣ አስተሳሰብን የሚጎትት አሁን ሁላችን ወደ ግንብቹ ሄዶ እስከ ሶሮ ድረስ ወደዛም ሄዶ ይሄድ በአዳም ልኮይም እኔ ሄዶ ይሄድ ጃንጀሮ ይሁን ግንብቹ ምን እንደሆነ አላውቅም። ይሄድ ወደዛ አሜን። እስከ ሱዳን ይሄድ ወደ ፈለገበት ሂድ። አሁን እጃችን እንዘረጋለን። እዚህ ሆነን በዓለም ዙሪያ ላይ ያለውን የክፉን የአለቃን መንፈስ በአየር ላይ ያለውን የአለቃውን መንፈስ ቤተክርስቲያን እንድትመታ ቁልፍ ተሰጥቷታል። አሁን እንመታለን በኢየሱስ ስም። የቁጣ መንፈስ በኢየሱስ ስም ኋላ ቀር የምታደርገው ኋላ ቀር ባህል አስተሳሰብ ባህላዊ ለእግዚአብሔር ወንጌል ለትውልድ እድገት የማይቀጠቅም ማንኛውም ክፉ ብልሹ ነገር በነብር የምሰራ መንፈስ በኢየሱስ ስም ግንብቹን ልቀቅ በኢየሱስ ስም። ምድሪቷን ልቀቅ በኢየሱስ ስም አሜን። በዛ መስመር እኔ ከዚህ ከክልሉ ከውሳና በስተቀር አላውቅም። ሄዶ ምንድነው ወደ ገየውጣ ከዛ በኋላ አልፎ ምንድነው ወደ ወለይታ ወለይታ ወዴት እንደሚሄድ አላውቅም። ግን እንደዚህ በግንብቹ አድርጎ የእግዚአብሔር መልአክ ስጠርግ ነው ማየው። ኧረ አሜን። እና ሀደሮን ይዞ እንደዚህ በቀኔስ ምናግም እስከ ወለይታ ድረስ ስጠርገው ነው ማየው። ኧረ አሜን። እና ከጃንጀሮ ከጅማ ጭምር ወደዛ ነገር እግዚአብሔር አሁን እንደዚህ ይለኛል። ጅማ የቡናዋ በጣም ቆንጆ ነው። እድገቷን የያዘ በቡና ምንድነው ምን እንደሆነ ቦሮ ነው የሆነ ጅማ ቦሮ ነው ጅማ ምንጥስ የሚባል በሰው የሚመለክ መንፈስ በጅማ ኧረ አሜን። እና የቡና በዛ ላይ ያለ ቡና በዓለም ደረጃ እንኳን ታዋቂ እንዳይሆን ያ መንፈስ ህዝቡንም በጣም የለመለመ ሀገር ነው ይለኛል። እኔ አላውቀውም ሀገሩንና በጣም ጥሩ ቡና ነው ያለው። ግን ኢቭን ንግዳቸውን እንኳን ህዝቡን እንኳን በጣም ያዋህ ህዝብ ነው። ግን አስሮ ይዟል። የአባጅፋር መንፈስ ይወድቃል። አባጅፋርና ዘሩን አልተቃወምንም። መንፈሱን ህዝቡን ያደህየውን ቡናው ታዋቂ እንዳይሆን የከለከለውን ኢኮኖሚውን ያዘውን ህዝቡን ባዶ ያረገውን እየተከታተለ ንግዶችን የመታ መንፈስ የአባጅፋር መንፈስ አሁን እጃችን ወዴት እንደሆነ ጅማ አላውቅም። የምታውቁት አቅጣጫ አሳየኝ። እንደዚሁን አይደል? አሜን። አሁን እግዚአብሔር ሆይ በጅማ ላይ ያለ የአባጅፋር መንፈስ ብዙ ወንጌል ተነግሮ እያለ ህዝቡን ያሰቃየ መንፈስ ቤተክርስቲያን ያወከ መንፈስ ከተማው ላይ እድገት እንዳይኖር ጅማ ላይ እድገት እንዳይኖር ቡናው እድገት እውቅና እንዳያገኝ ህዝቡ እንዳይባረክ ንጹህ ህዝብ ሆኖ እያለ ወደ ወንጌል እንዳይመጣ ያረገ የአባጅፋር ውስጥ የሚሰራ የጥልቁ መንፈስ የክርስቶስ ተቃዋሚ መንፈስ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ተወጋ። በጣም በቀላሉ የብዙዎች መኪና እየነዳ የለሳክ ያረጋል። በቃ የአባጅፋር መንፈስ እንደ ሹፌር ውስጡ ሌላ ሹፌርና መኪናቸውን እያበላሸ ነገር በዛሬ በጣም ያስነቀኝ በቀላሉ ወደቀ። ኧረ አሜን አሜን።
ዘመናትን ያስለቀሰ ወደቀ። ስሙ አንድ አስቴር 127 አገር ነፃ ካወጣች እኔና እናንተ ብዙ ሺህ አስቴሮች ነን። አራሜን ለአንድ ኢትዮጵያ አይደለም ወገኔ፣ ለሙሉ ዓለም የሚበቁ እሳት የለበሱ ልጆች ይወጣሉ አለኝ ጌታ። እሳት የለበሱ በዘረኝነት የማይታሰሩ፣ በጣዖት የማይታሰሩ፣ በገንዘብ የማይታሰሩ፣ በምንም የማይያዙ ሐሰተኛ ነቢያትን አሽታው የሚያውቁ ትውልድ ይነሳል። ትውልድ ይነሳል። ያንን መሆን እፈልጋለሁ የሚል ሰው ቃል ብላ። እግዚአብሔርን እየጠራ ከምታሰድብ አስቴር እኮ እግዚአብሔርን እየጠራች አላሰደበችም። እግዚአብሔር መኖርን ያሳየው ስራዋ ነው። ስራችን እየካደ አፋችን እንደኔ ማይክ ይዞ ብለፈልፍ ዋጋ የለውም። እግዚአብሔር ያንን አያየው። በትምህርት ቤት ላይ ስራ ኢየሱስን ይመስከር። አሜን። በስራ ቦታ ላይ ስራችን እግዚአብሔር ይመስገን። በዛ ብዙ ሰው ብለናል። ዛሬ ግን ትልቁ እግዚአብሔር መርገምን እየጠረገ ነው ያለው። የሆሳና እቺ ኮንፈረንስ የት ሄደች? ይህ የአብያተ ክርስቲያናት አገልግሎት ወዴት ሄደ? ጅማን ነፃ ወጣ፣ ወላይታን ነፃ ወጣ። አሜን። በኢትዮጵያ የጎንደር ዩኒቨርሲቲ ነፃ ወጣ፣ መቀሌ ነፃ ወጣ። ትምህርት እያስጣለ መጣ መንፈስ ከመቀሌ ያለው ተወጋ፣ በጅማ ያለው ተወጋ፣ በጎንደር ያለው ተወጋ። አሜን። በዋቸሞ ያለው ተወጋ። እርግማን ፈረሰ፣ ድግምት ፈረሰ። ተምሮ ቦታ ይይዛሉ። ደጋግሞ ምናገረኝ እግዚአብሔር ህዝቤ ተምሮ ስራ መያዝ አቅቶታል። ህዝቤ መማር ጨርሶ ባዶ ሆኗል። እግዚአብሔር ይላል ተምረህ 2-3 ዲግሪ ይዘህ የምታለቅስ የስራ በር እኔ ከፍታለሁ፣ በፊት አልፍ ያለው ይለኛል። ጌታ ሆይ ተባረክ። አሜን። አሁን ደግሞ ካልደከም ደግሞ እንነሳለን። አንድ ጊዜ ነው፣ ሁለት አቅጣጫ ላይ አለ። አሁን ወደ ከምባታ ይዘን እንሄዳለን። እስከ አርባ ምንጭ ደግሞ ወዴት እንደሆነ እኔ አገሩን አላውቅም። እንሄዳለን። ኬንያም ይሁን ማንም ይሁን እንሄዳለን። ይለፍ ይሰራል። እግዚአብሔር እኮ ከህዝቡ ጋር ነው የሚሰራው። እግዚአብሔር እኮ ብቻውን መስራት እየቻለ እኛን አመፀኞች ሰዎች መፈለጉ ግርም ይለኛል። አንመቸው። አንድ ቀን መንፈስ ቅዱስ ምን አለኝ? ልጅ ያለው ተቀባብሎ ከማይሰራ ጋር አብሮ መኖር እንዴት ከባድ መሰለሽ አለኝ። ከማይረዳሽ ሰው ጋር አብረሽ መስራት በጣም ከባድ ነው አለኝ። ማን ነው እሱ? መንፈስ ቅዱስ ነው። አይረዱኝም ህዝብ ያለኝ። መንፈስ ቅዱስን እንድንረዳ ይርዳን። የመረዳት ባለጠግነት ይሰጣል። አሜን። በዚች አጋጣሚ እግዚአብሔር ሆይ ለመሪዎች ለአገልጋዮች የመረዳት ባለጠግነት ይሰጣል። መንፈስ ቅዱስን መተላለፍ አይሁን። መንፈስ ቅዱስ ይምራን። መንፈስ ቅዱስ ይምራን። ታውቃለህ፣ በመንፈስ ቅዱስ የማትመራ ከሆነ ህዝቡ ነው የሚመራ። ህዝቡ በመንፈስ ቅዱስ የሚያምን ከሆነ አንተ ተመሪ ነው የምትሆነው። አገርን ህዝብ ከመራ ጥሩ አይደለም ወገኔ። አገርን ለአገር መሪዎች መጸለይ ግዴታችን ነው። ከመተኮስ ይልቅ ከመተኮስ ስላችሁ ቁጣ ነው። እሺ ሌላ ነገር እንዳትወስዱብኝ። የወንድሜ ቋንቋ ነው። ይቅርታ አድርጉልኝ። እሺ ስለ አንድ ሰው ወይ ስትቆጣ ወይ ክርስቲያን ስታረጋው እንደዚህ ማለት ነው። እንደዚህ ከምንተች ማለት ነው። እሺ እኛ ስልጣን አለን። አሜን። ለቤተ ክርስቲያን መሪዎች ስልጣን አለን። አሜን። እህቶች ስልጣን አለን። ህፃናት ስልጣን አለን። ለአባቶቻችን ልንጸልይ፣ ለመሪዎች ልንጸልይ፣ ለአስተማሪዎቻችን ልንጸልይ። አሜን። ለቤት ሰራተኞቻችን ልንጸልይ። አሜን አሜን። ስለዚህ አሁን የመረዳት ባለጠግነት ይለቀቅ። አሜን። በመሪውና በተመሪው መንፈስ ቅዱስ መሪ ነው። ተመሪ ደግሞ መሪዎች ናቸው።
አሜን። እግዚአብሔር ሆይ የአገር መሪዎች በቅዱስ መንፈስ ይመሩ። የቤተ ክርስቲያን መሪዎች በቅዱስ መንፈስ ይመሩ። ወንጌላውያን አገልጋዮች ሁሉ እግዚአብሔር ሆይ ከዚች ቀን ጀምሮ ሙሴን ምድረ በዳ ላይ ሕዝብ የመንፈስ ቅዱስን ሕግ እስኪጨርስ እስኪያውቅ ድረስ ነው 40 ዓመት የፈጀው። እግዚአብሔር አምላክ በብሉይ ኪዳን እንኳን ሕዝብ የመንፈስ ቅዱስን ስርዓት ያውቅ ዘንድ ዘመናት ፈጅቷል። እግዚአብሔር ሆይ የመንፈስን ሕግ አስተምረን። የመንፈስ ሕግ በእኛ ላይ ይስራ። ሮሜ 2:8 ላይ እንዳለ እግዚአብሔር አምላክ ሆይ የመንፈስ እሳት ይውደቅ፣ እሳት ይውደቅ፣ ይምራን። አሜን። በጣም የሚገርመው የመረዳትን ባለጠግነት ለመቀበል የተዘጋጁ ሰዎች በጣም ውስኖች ናቸው። የመረዳት ባለጠግነት ከተሰጠ አንደኛ መንፈስ ቅዱስን ትረዳዋለህ። መንፈስ ቅዱስን ከተረዳው መንፈስ ቅዱስ ነው ስራህን የሚሰራው። ከሚስት ጋር እንዴት አድርገህ እንደምትናገር፣ ከልጅ ጋር እንዴት እንደምትናገር፣ መሪ ከሆንክ እንደዚሁ ማለት ነው። ኧረ አሜን። ይለቀቅ፣ ኧረ ይለቀቅ፣ ኧረ ይለቀቅ፣ አይምሯችን ላይ ይግባ። አሜን። እሺ ወደ አርባ ምንጭ እንሄዳለን። ከየት ጀምረን? ከዚህ ከሸቻ ሮማ ጀምረን ከዚህ ከ01 ምን ይሆን ትንሽ ወንዝ አለ። ሸቻ ወንዝ ነው። እዚህ ጋር ሮማ ወንዝ ነው። ወደዛች ወንዝ በ01 አለች። እንደዚህ ትንሽ ወንዝ አለች። ሸሻ ወንዝ። እዛ ወንዝ ላይ የጅብ መንፈስ በ1978 ዓመተ ምህረት የተቀበረ የጅብ እርግማን አለ። ህዝቡ ቤተክርስቲያን እንድብላሉ ክርስቲያኖች እንድብላሉ የተቀበረ የጅብ ድግምት። አሁን እሱን እግዚአብሔር ይመታዋል። ከዛ ጀምሮ የሚገርመው ቀጥታ መስመሩን ይዞ በዚህ ጎንቦራ ይሁን አላቅም እንደዚህ በቃ የሚሄድ እና ህዝቡ በቃ በጣም በመሬት እንድጣላ በመሬት በቃ ፍርድ ሁሉ ቀን በቃ በመሬት እንድጣላ በወንድም ከወንድሙ ጋር እንዳይግባባ እንደ ጅብ እንድብላላ በጅብና በአህያ የተደገመ ድግምት አለ። መንፈሳዊ ነገር እንዳይገባው ብታስተምረው እንዳይነቃ በቃ አስቸጋሪ ህዝብ እንደሆነ በጅብና በአህያ የተሰራውን ድግምት አሁን እናፈርሳለን። እግዚአብሔር አምላክ በዛ ወንዝ ላይ የተሰራውን ህዝቡ እንደ ጅብ የሚያብላላ ህዝቡ ደግሞ የሚያደነዝዝ እንዳይጸልይ እንዳይጾም ወደ እግዚአብሔር እንዳይቀርብ የምድሪቱን በረከት ከእግዚአብሔር እንዳይቀበል የተደረገ እርግማን በዛ ሸቻ ወንዝ ላይ የተሰራ የጅብ እርግማን በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ፈረሰ። አስቡ እቺ ከተማ በምን ያህል ጣዖት እንደተደገመ እንዴት እንደተከበበን ለምን መንፈሳዊ ነገር ከቀን ወደ ቀን እየጣልን አንሄድም? ስለዚህ እግዚአብሔር እርግማንን መስበር ማለት ይሄ ነው። ከምድሪቱ ነው የሚያነሳው። አሜን። ከዛ ደግሞ እኛም እናነሳለን። ተቀመጡ የደከማችሁ እግዚአብሔር ይባርካችሁ። የሚገርመው ልክ አሁን እንደዚህ እየተናገርኩ ሁለት ዘንዶ ከአውሮፓ ሀገር ልክ በዚህ በመጽሐፍ እንደተደገመ ወደ ከምባታ መስመር ይዞ እንዲሄድ ንግዱን እንዲቆጣጠር ልክ የምድር ባቡር ይመስላል። ልክ ከአውሮፓ ሀገር ሁለት ዘንዶ ተገዝቶ ይህንን መስመር ይዞ ወደ የከምባታውን መስመር እንዲቆጣጠር ንግዱን እንዲቆጣጠር እዛ በከምባታ አካባቢ ለክርስቲያኖች እንደደህዩ ጣዖት የሚያመልኩ ብቻ እንዲያድጉ በክርስትና ላይ ታርጌት ተደርጎ የተገዛ ሁለት ልክ የምድር ባቡር የሚመስሉ የአውሮፓ ሀገር በአውሮፓ ሀገር ያለውን የምድር ባቡር የሚመስል ሁለት ዘንዶ የተደገመ ድግምት አለ። አሁን እግዚአብሔር እሱን ይመታዋል። ኧረ አሜን፣ ኧረ አሜን። በዛ አድርጎ ልክ ወደ አርባ ምንጭ ነው የሚሄደው። ወደዛ ነው የሚሄደው። አሁን እግዚአብሔር በዛ ምድር ያለውን ድግምቱን ይመታና ንግድ በእግዚአብሔር ሕዝብ እጅ ይወድቃል። እሺ አሁን ሁላችን ደግሞ ወደዛ በሰማይና በምድር ታላቅ የሆንክ እግዚአብሔር በዚህ በሁለቱ ዘንዶ ላይ የተሰራ ድግምት ቅዱሳን እየዳዩ ጣዖትን የሚያመልኩ ግን ሀብታም እንደሆኑ የተላከ መንፈስ በኢየሱስ ስም ዘንዶ ይወጋ፣ ዘንዶ ይወጋ፣ ዘንዶ ይወጋ። የሰዳማ ህዝብ ነፃ ይውጣ፣ የከምባታ ህዝብ ነፃ ይውጣ፣ የአሩሲው ምድር ነፃ ይውጣ፣ ምድሪቱ ነፃ ትውጣ። አሜን።
የመጨረሻ ወደዚህ ይሄ ስብከትን ሁሉ ጊዜ ታገኛላችሁ ብዬ አስባለሁ። እግዚአብሔር በብዙ ዓመታት ተናግሮ የተቀመጠና ከተማው እንደ ግብጽ ባዶ የሆነች ነው በመንፈሳዊ ነገር ከነዚህ እርግማን ድግምቶች የተነሳ ስላለኝ ነው። ጌታ ብሩክ ይሁን። አሜን። አላቅም በአይምሮ እንዴት ተረዱት እንደሆነ የመጨረሻ እዚህ ባቴና ላይ ድንጋይ ወፍጮ አለ። ድንጋይ ወፍጮ ላይ እዛም ላይ ጣሊያኖች ናቸው ያስደገሙት። እሱን ድግምት እናፈርሳለን። በሰማይና በምድር ታላቅ ሆንክ እግዚአብሔር ከዚህ ከሲኖዶስ ታች ወርዶ የድንጋይ ወፍጮ ላይ የተደገመ ድግምት በዛ ማለት ደግሞ በሲኖዶስ ውስጥ ላይ ሁለት ጀርመኖች ሲኖዶስ እንዲራቆት ወንጌል በሲኖዶስ ውስጥ ላይ በኃይል በሲኖዶስ ሰራተኞች ላይ እንዳይገባቸው በእነዚህ ሁለት ጀርመናውያኖች የደገሙት ድግምት ሲኖዶሱን ያራቆትክ ወንጌል እንዳይገባ ያረክ የናዚ ድግምት በኢየሱስ ስም ይፍረስ። እናት ቃለ ሕይወት ቤተክርስቲያን ላይ ከጎኑ በኩል ላይ ያለ የእርግማን የመጠጥ ቤት አለው። መጠጥ ቤት ሳይሆን ትልቁ ዓላማ ያቺ የቃለ ሕይወት ቤተክርስቲያን እንድትበታተን መንፈሳዊ ኃይል እንዲያዝ ነው። አሁን እግዚአብሔር ይወጋዋል። ህዝቡ ጠጪ እንዲሆን በጠርሙስ ላይ የተደገመ ድግምት አለው በኢየሱስ ስም